ድሬክ ከኬንድሪክ ላማር ጋር በገቡበት ዲስ እስከ መካሰስ ደረጃ ደርሷል። እንዲሁም በዲሶቹ ውስጥ ብዙ የድሬክ ሚስጥሮች የወጡ ሲሆን ይህ ግን የድሬክን አሁን ያለበትን አቋም ፈቀቅ እንኳን አላደረገም። ዛሬ ይህንን ኃይለኛ አድማጭ በመላው ዓለም ያለውን ድሬክ የተሰኘ አርቲስት ሙሉ ታሪክና ከኬንድሪክ ላማር ጋር የገቡበትን ቢፍ ምክንያት ነግራችኋለሁ። ላይኩን 1000 እናስገባው። ወደ ቪዲዮ። ድሬክ የተወለደው ኦክቶበር 24 1986 ቶሮንቶ ካናዳ ውስጥ ነበር። አባቱም ለሙዚቃ ልዩ ፍቅር ነበረው። በዚህም ለድሬክ ስለ የሙዚቃ መሳሪያዎች አጠቃቀም ያስተምረው ነበር። በተጨማሪም አባቱ ሾው ሲያቀርብ እየገባ ይመለከት ነበር። በሕፃንነቱ ዕድሜው ከሁለቱ ወላጆቹ ጋር ያደገው ድሬክ 5 ዓመቱ ሲሆን ግን ወላጆቹ ይለያያሉ። አባቱ ዴኒስ የሙዚቃ ህልሙን ለማሳካት ወደ ሜምፊስ ይሄዳል። ክረምትም እየመጣ ድሬክን እየጎበኘው ይመለስ ነበር። ነገር ግን ባልታወቀ ምክንያት በከባድ ክስ እስር ቤት ይገባል። በዚህም ከልጁ ጋር ያለው ግንኙነት እንደሚፈልገው አልሆነለትም። ሕፃኑ ድሬክም ቀስ በቀስ አባቱን እየረሳ ብሎም እስከ መጥላት ይደርሳል። ከዚህ በኋላም ድሬክና እናቱ በእሷ ገቢ ነበር የሚተዳደሩት። በጣም ይቸገሩ የነበረ ቢሆንም እሷ ግን ድህነታቸው የድሬክን ክሬቲቪቲ እንዳይገድብ የምትችለውን ሁሉ ታደርግ ነበር። ትንሽ ቆይታም አንዳንድ ችሎታዎች ስላየችበት ወደ ማስታወቂያ ድርጅት ተወስደዋለች። በዛ ዕድሜውም ማስታወቂያዎችን ይሰራ ነበር። ወደ ሙዚቃ ፊቱን ከማዞሩ በፊትም የሆኪ ጌም በጣም ይወድ ነበር። ነገር ግን አንገቱ ላይ በደረሰ ጉዳት ምክንያት እናቱ እንዳይጫወት ትከለክለዋለች። በዚህም ብዙ ጊዜውን ቤት ውስጥ ስለሚያሳልፍ ሙዚቃዎችን ማዳመጥና ሪከርድ ማድረግ ይጀምራል። ከጊዜያት በኋላም አባቱ ከእስር ቤት ይፈታና ሁሌም ክረምት ወደ ሜምፊስ እየመጣ እሱ ጋር እንዲያሳልፍ ያደርግ ነበር። ሜምፊስ ማለት በጣም ከባድ ቦታ ሲሆን ብዙ ጋንግ ቫዮለንሶችም ይካሄዱበታል። ይህም የሚፈጠረው ክሪፖች፣ ብለዶችና ቫይስ ሎርዶች እርስ በርስ እየተጣሉ በሚፈጥሩት ውጥረት ሲሆን ሶፍት ከሆነቹ ቶሮንቶ ወደ ሜምፊስ የሄደው ድሬክም ልዩ የሆነ እይታን አግኝቶ ነበር። እዛ ያለም የራፕ ግጥሞችን መጻፍ ጀምሮ ነበር። ድሬክ ሃይስኩል እያለ የተለያዩ የአክቲንግ ፕሮግራሞች ላይ ይሳተፍ ነበር። በዚህም ፕሮግራም አንድ ሰው ራፕ ባትል እንዲገጥመው ይጠይቀዋል። ድሬክም ሌሊቱን ሙሉ ግጥም ሲጽፍ ያድርና በቀጣይ ቀን ባትሉን ያሸንፋል። ሁሉም ጓደኞቹም ሲያሞግሱት ነበር። ከትንሽ ጊዜ በኋላም ድሬክ አንድ ዲግራሲ የተባለ ሾው ካስት ተደርጎ ይሰራ ነበር። ነገር ግን ቤት ውስጥ ትንሽ ችግር ተፈጥሯል። ምክንያቱም እናቱ ትታመማለች። ይህንን ህመም ለመርሳትም የተለያዩ ፒሎችን ትወስዳለች፣ እንዲሁም ሲጋራም ታጨሳለች። ድሬክ እንዳለውም ምንም ማድረግ ስለማይችል እናቴ ስትሞት በእኔ እያየኋት ነበር ብሏል። ሙሉ ሰዓቱንም ሾው ላይ እየተቀረጸ የሚያሳልፍ ሲሆን ቢሆንም ግን ገንዘቡ በቂ አልነበረም። ሃይስኩል እያለም በእምነቱ ምክንያት ቡሊ ይደረግ ነበር። ትምህርቱንም መቀጠል ስላቃተው ድሮፕ አውት ያደርጋል። ሙሉ ጊዜውንም ፊልሙ ላይ አድርጎ ነበር። በቀጣይ ዓመታትም ድሬክ ዲግራሲ በተሰኘው ፊልም ጂሚ የተሰኘውን ካራክተር ይጫወት ነበር። ነገር ግን በዚህ ብቻ አልረካም። ለሙዚቃ ያለው ፍቅር ከጊዜ ወደ ጊዜ እያደገ መጣ። በዚህም ከትወና ስራው በሚያገኘው ገንዘብ ማይክ ይገዛና ሙዚቃዎችን ሪከርድ ማድረግ ይጀምራል። በአክተርነት እየታወቀ የመጣው ድሬክ የተለያዩ ሰዎችን መተዋወቅ ይጀምራል። አንዳንዶችም ሙዚቃ የመስራት ህልም የነበራቸው ሲሆን 4 በመሆንም አንድ ዘሬነሳንስ የተሰኘ ግሩፕ ይመሰርታሉ። ትንሽ ሎካል አቴንሽን አግኝተው የነበረ ቢሆንም ብዙም ግን አልቆዩም። 2005 ላይ እንዲበተኑና ለየብቻ ስራቸውን እንዲቀጥሉ ይወስናሉ። ድሬክም በዚህ ሰዓት ዲግራሲ ላይ በደንብ እየተሳተፈ የነበረ ሲሆን በተጨማሪም እንደነ አስ ኤንድ ዘም፣ ሶል ፉድ እና ስፕሪንግ ብሬክ የተሰኙ ፊልሞች ላይም ሰርቷል። ከጊዜያት በኋላም ድሬክ አንድ ፕሮሚስ የተሰኘ ራፐር ጋር ይተዋወቃል። ፕሮሚስም ድሬክን ካየው በኋላ ተሰጦ እንዳለው ስላወቀ የሱን ስቱዲዮ እንዲጠቀም ይፈቅድለታል። ድሬክም ግጥም የሚጽፍበትን ደብተር አምጥቶ የመጀመሪያውን ሚክስ ቴፕ መስራት ይጀምራል። ድሬክም አንዳንድ አርቲስቶችን አብረውት እንዲሰሩ ቴክስት ይጽፍላቸው ነበር። የመጀመሪያው ሰው ደግሞ ኒኮላስ ኤፍ ሲሆን ይህም ሰው ቨርጂኒያ የሚኖር ፍሪስታይለር ነው። ፌብሩዋሪ 2006 የመጀመሪያው ሩም ፎር ኢምፕሩቭመንት ሚክስ ቴፑ ይለቀቃል። በዛው ዓመትም 6000 ኮፒዎች የተሸጡ ሲሆን ትንሽ ቢሆንም ድሬክ ግን በጊዜው በጣም ደስተኛ ነበር። ቀኑን ሙሉ ለፊልሙ ሲቀረጽ የሚለው ድሬክ ሌሊት ደግሞ ሙዚቃ ሪከርድ ያደርግ ነበር። በ2007ም ሪፕሌስመንት ገርል የተሰኘ ሲንግል ያወጣል። በዚህ ጊዜም ትሬይ ጋር ኮላብ አድርገው ነበር። ይህ ዘፈንም በጣም ስለታወቀ የሙዚቃ ቪዲዮ ሰርተውለታል። በዚህ ጊዜም ድሬክ አንድ ኖህ ሸቢብ የተባለ ፕሮዲውሰር ተዋውቆ ነበር። ይህ ሰውም ለድሬክ ፕሮዳክሽን የጀርባ አጥንት እየሆነ መጣ። ከዚህ በኋላም ድሬክ ከቀረጻ ጊዜው እየቀነሰ ወደ ሙዚቃ ማድረግ ጀመረ። ይህንን የተመለከቱ የፊልም ዳይሬክተሮችም
ከሙዚቃና ከትወና አንዱን እንዲመርጥ ይነግሩታል። ድሬክም ሙዚቃን ይመርጣል። 2 ሚክስቴፖችን ያወጣው ድሬክ በዚህ ሰዓት የሪከርድ ሌብሎችን አይን ስቦ ነበር። ብዙ ጥያቄዎች ቢቀርቡለትም ነገር ግን ከሱ ጋር የሚሄድ እይታ ያለው ሌብል ግን አላገኘም ነበር። ቆይቶም ግን የእርሱን ዓላማ የያዘ አንድ ሰው ብቅ ይላል። ይህም ሊል ዋይን ነበር። ራፕ ኤሎት ሪከርድስ ሆስተን ውስጥ የሚገኝ ትልቅ ስም ያለው ሪከርድ ሌብል ሲሆን በዚህ ሌብልም ጃዝ ፕሪንስ የተባለ ሰው የድሬክን ሙዚቃ ለሊል ዋይን ያሰማዋል። የድሬክ የሙዚቃ ህይወትም ለአንድና ለመጨረሻ ጊዜ ይቀየራል። በጊዜው ሊል ዋይን የበርድስማን ካሽ መኒ ሪከርድ አባል የነበረ ሲሆን ትልቁም አርቲስት እሱ ነበር። ሊል ዋይንም የራሱን ያንግ መኒ የተሰኘ ሌብል ለመመስረትና እያደጉ ያሉ ወጣት ራፐሮችን ለማስፈረም እያሰበ ነበር። ድሬክን ካየ በኋላም ይደውልለትና የሱን ሌሎች ስራዎች ማየት እንደሚፈልግ ይነግረዋል። ከዚህ በኋላም ድሬክ የሊል ዋይን ካርተር 3 ቱር ላይ ሄዶ የነበረ ሲሆን እንደ ራንሰም እና ፎሬቨር የተሰኙ ሙዚቃዎችንም ሪከርድ አድርገው ነበር። ድሬክ ከቱሩ በኋላ እየታወቀ ስለመጣ ቶሎ ሚክስቴፕ መልቀቅ እንዳለበት አሰበና ፌብሩዋሪ 2009 ላይ ሶፋር ጎን ተለቀቀ። ቤስት አይ ኤቨር ሃድ የተሰኘው ትራክ ደግሞ ቢልቦርድ ላይ ሁለተኛ የነበረ ሲሆን በዚህም የመጀመሪያው ቶፕ 10 የገባ ሙዚቃው ነበረ። ይህንን ሙዚቃ በጊዜው የሃይስኩል ተማሪዎች በጣም ይወዱት ነበር። ከዚህ በኋላም ድሬክ ከሊል ዋይን ጋር በመሆን አልበሙን እያጠናቀቁ ነበር። በጊዜውም ኒኪ ሚናጅ ያንግ መኒን ተቀላቅላ የነበረ ሲሆን ዓለምም በጣም እያወቃቸው መጣ። የድሬክን እውቅና ሌላ መልክ ያስያዘው ሁለተኛው የስቱዲዮ አልበሙ ቴክ ኬር ኖቬምበር 2011 ላይ ይለቀቃል። ይህም አንደኛ ላይ ተቀምጦ የነበረ ሲሆን ከ600,000 በላይ ኮፒዎችም በመጀመሪያው ሳምንት ተሽጧል። በዚህ ሰዓትም ድሬክን በሬዲዮዎችና በናይት ክለቦች አለመስማት አይቻልም ነበር። ከጊዜያት በኋላም ኦቪኦ የተሰኘ ብራንድ ያስተዋውቃል። ይህም ብራንድ ዘርፈ ብዙ ሲሆን ሌብሎች፣ የልብስ ካምፓኒና የራዲዮ ሾው በውስጡ ነበረው። የድሬክ ሁለተኛ አልበም ነቲንግ ዋዝ ዘ ሴም ደግሞ ሴፕቴምበር 24 2013 ላይ ይለቀቃል። ይህም ከመጀመሪያው የበለጠ እውቅናን ይጨምርለታል። ድሬክም ከዚህ በኋላ ወደ ኦቪኦ የተለያዩ አርቲስቶችን ማስፈረም ይጀምራል። እንደነ ፓርቲ ኔክስት ዶር እና ሮይ ውድ የተሰኙ አርቲስቶች በኦቪኦ ስር ነበሩ። አንዳንድ ሙዚቃዎች ላይ ደግሞ ፊቸሪንግ በመግባት ወጣት ድምፃውያንን ያበረታታ ነበር። ደሚጎስ የተሰኙት 3ቱ ራፐሮችም ቨርሳቺ የተሰኘው ሙዚቃቸው ላይ አግዟቸው ነበር። ለብዙ ጊዜ ከጠፋ በኋላም ያለምንም ማስታወቂያ በ2015 ኢፍ ዩ አር ሪዲንግ ዚስ ኢትስ ቱ ሌት የተሰኘው ሚክስቴፕ ይለቀቃል። በመጀመሪያው ሳምንትም 495,000 ኮፒዎች የተሸጡ ሲሆን ማንም አርቲስት ያለማስታወቂያ ሚክስቴፕ ወጥቶ እንደዚህ አይነት ክብርን አግኝቶ አያውቅም። ከዚህ በኋላም ድሬክ ፊቸር እና ሜትሮ ቦሚን አይነት ራፐሮች ጋር ኮላብ ማድረግ ጀመረ። በ2017ም ሞር ላይፍ የተሰኘው ሚክስቴፕ ይለቀቃል። በ2018 ደግሞ ኢን ማይ ፊሊንግ እና ትልቁን ጋድስ ፕላን የተሰኘውን ሙዚቃ ይለቃል። በዚህ ሰዓትም ድሬክ የገባበት ማንኛውም ሙዚቃ ፕላቲኒየም ደረጃ ይገባ ነበር። አሁን ደግሞ ድሬክ ከኬንድሪክ ጋር እንዴት ቢፍ ውስጥ እንደገቡ ልንገራችሁ። ድሬክ እና ኬንድሪክ በ2011 አንዳንድ ዘፈኖች ላይ ኮላብ አድርገው አብረው ሰርተዋል። ነገር ግን ችግሩ የሚጀምረው በ2013 ኬንድሪክ ኮንትሮል የተሰኘው ሙዚቃው ላይ ድሬክን ጨምሮ የተለያዩ ራፐሮችን እየጠራ ግጥማቸውን እያረከሰ እንዲሁም እንዲያሻሽሉ ተናግሯቸው ነበር። ከዚህ በኋላም ድሬክ ዝም ብሎ የነበረ ሲሆን በ2023 የድሬክ ፈርስት ፐርሰን ሹተር ላይ ድሬክ እሱን ጄኮል እና ኬንድሪክን ቢግ ትሪ ወይንም በሂፕሆፕ ኢንዱስትሪ ውስጥ እኛንን አንደኞች አይነት ይዘት ያለው ቨርስ ነበረችው። ኬንድሪክን በ2024 ላይክ ዳት በተሰኘው የፊቸርና የሜትሮ ቦሚን ሙዚቃ ላይ ቢግ ትሪ የሚባል ነገር እንደሌለና እሱ ብቻ አንደኛ እንደሆነ ዘፍኖ ነበር። ከዚህ በኋላም ድሬክ ፑሽ አፕስ፣ ፋሚሊ ማተርስ እና ዘ ሃርት ፓርት 6 የተሰኙ ዲሶችን ያወጣል። ይህንን ተከትሎም ዓለምን ያነጋገረው ኖት ላይክ አስን ጨምሮ ኬንድሪክ ዩፎሪያ እና ሚት ዘ ግራምስ የተሰኙ ዲሶችን ይለቃል። ኖት ላይክ አስ የተሰኘው ሙዚቃ የድሬክን ብዙ ጉዶች ያጋለጠ ሲሆን ከዚህ ውስጥም ህፃናትን ለግንኙነት እንደሚፈልግ በግልጽ ቃል ተናግሮታል። በዚህም ድሬክ 2025 ላይ ዩኒቨርሳል ሚውዚክ ግሩፕን ኖት ላይክ አስን በማስተላለፋቸው የከሰሰ ቢሆንም በህዝብ ዘንድ ግን የበለጠ እንዲናቅና ዲስን በዲስ እንጂ መመለስ የነበረበት መክሰስ እንዳልሆነ ብዙ ሀሳቦች ተሰጥተዋል። ይህ ሁሉ የሆነ ግን ድሬክ አሁንም ተደማጭነቱና በህዝብ ዘንድ ተወዳጅነቱ እንደቀጠለ ሲሆን ይህም ታማኝ የሆነ ደጋፊ ወይንም አድማጭ እንዳለው ያሳያል። ጋይስ እንግዲህ የድሬክ ታሪክ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በማን አርቲስት ወይም ራፐር ልስራላችሁ ኮሜንት ላይ ጻፉልኝ። የድሬክ የሚመቻችሁን ዘፈን ኮሜንት ላይ አስቀምጡልኝ። በቀጣይ በላይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑ።